ነገር ልንገሮት እስካሁን አከበርኩ እስካሁን ቻልኩት ዜና አከበርኩት እንግዲህ በቃኝ አቁኝማ ንቀውናል ደብረውናል ብታምኑም ባታምኑም በቁም ሞተናል እሺ ጻድ የሚመር ማን አልቦ ፓትሮን ግን አሁን በፓትሮንም ጸዴ ነው በጣም ሌላልሽ የምትጨምር ፓትሮን ኤንድ ፓትሮን ፎሬቨር ስለሚቻል ሰምታላ እችላለሁ እኔ ሁሌም እችላለሁ እኔ everybody love me I don't have no problem they look at my growth they can see the difference now ሲኤምሲ ማለት ምን ማለት እንደሆነ ያውቃሉ በመጀመሪያ ስሙ የወጣው በደርግ ስርዓተ መንግስት የመኖሪያ ቤቶችን እንዲገነባ የተቀጠረ አንድ የጣሊያን የኮንስትራክሽን ኩባንያ ኮኦፐሬቲቭ ሙራቶሪ ኢሴሜንቲ ዲራቤን ወይንም ባጭሩ ሲኤምሲ ተብሎ ይጠራል ካዛንቺስ የተባለው ካዛ ዲ አንቺስ ነው የሚለው ሁለት ሶልጀር ጣሊያኖች ለረፍት ወጥቶ ካዛንቺስ ይመጣሉ ያኔ ሞቅ ያለ ሰፈር ነው ቡና ቤት ነው ሴተኛ ዳሪ ያለ ጎረቤታሞች ሆነው ሁለቱ ጣሊያኖች አብረው ያድራሉ ከሴቶች ጋር ሲወጡ ቻው ምናምን ብለው ሲወጡ ስንት ሰጠሽ አለቻት ያቺኛዋ አንቺ ስትል ጣሊያኗ አንቺ ስሟ መስሎታል አንቺ ስትለው ስትላት አንቺ ሳለች በኋላ እረፍታቸው ሲደርስ በአንድ ወር እረፍታቸው ሲደርስ አንዲያሞ እንሂድ ወደ ካዛ ዲ አንቺስ ማለት ካዛ ማለት ቤት ነው አንቺስ ደግሞ ያቺ ልጅ ናት እንጂ ካዛንቺስ ስም ሆኖ አይደለም ካዛ ዲ አንቺስ ነው የሚባለው ብዙ የግንባታ ባለሙያዎች ብሎኬትን በተሳሳተ መንገድ ነው ሲስተም ያደርጉት። እዚህ ቪዲዮ ላይ ማንኛውም ቦታ ሆናችሁ የብሎኬትን ኳሊቲ ልትለዩባቸው የምትችሉ 3 መንገዶች ብቻ ያደረጋችኋለን። የመጀመሪያው ድምጹን በመስማት ኳሊቲ ብሎኬት ከሆነ እንደዚህ አይነት ድምጽ፣ ኳሊቲ ያልሆነ ብሎኬት ከሆነ ደግሞ እንደዚህ አይነት ድምጽ። እኔ ማለት ነው የልጅ አይመጥነኝም ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ የሚያዘጋጀው አካል በደንብ ተዘጋጁበት። 500 ሺህ ብር ነው 1 ሚሊዮን ብር አቀረባችሁልኝ መሰለኝ ፎቶ ለመነሳት አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየ ጆኒ ተብዬ ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየ ፎቶ መነሳት ፈልጋችሁ ነው ከኔ ጋር ከፕሮፌሽናል ሰው ጋር ይቅርባችሁ እኔ ልጓለሁ። ስለዚህ ተዘጋጅ። ሁልጊዜ ሄድሽ እየመሰልሽ ተመለሰሽ አትጭ ገና ስቴጅ ተመለሰሽ እንደምትመጪ አስታውቅብሽ። እኔ I really don't care about the fighting side though. It just annoys me. የጁጂትሱ ፕሮፌሽናል ነኝ ብሎ የጁጂትሱ ቴክኒክ ሲያስተምር ምናምን ያድርጋል የጁጂትሱ ሬድ ቤልት ነኝ ብሎ ይናገራል እና እንዴት ተማርክ ይባላል ኦንላይን ያው አንደርስታንድ ሬድ ቤልት ጁጂትሱ ውስጥ ለማግኘት ኦልሞስት የ60 ዓመት ኤክስፒሪየንስ ያስፈልጋል ሶ ሬድ ቤልት ማለት ጥቁር ቤልት አድርገህ ጥቁር ቤልቱ ላይ በየ3 ዓመቱ በየ4 ዓመቱ ስትራይፕ ይሰጣል ሶ ጥቁሩን ለማግኘት ኦልሬዲ 20 ዓመት ምናምን ሰርተሃል ከዛ በየ3 ዓመቱ ቀይ ስትራይፕ ይሰጣል ቀይ ስትራይፑ ከመብዛቱ የተነሳ ያንተ ጥቁር የነበረው ቤልት አሁን ቀይ ሆነ ሶ እነዚህ ሰዎች ስፖርቱ ላይ ኮንትሪቢዩት ያደርጉ ስንት ነገር ያደርጉ ነው ሴዶ ግን ኦንላይን ተምሮ ወለተ አግኝቶት በደቡብ አፍሪካ ጆሃንስበርግ የሚገኘው ኢትዮጵያዊ ወገናችን በጠራራ ፀሐይ በአሰቃቂ ሁኔታ መሃል ጄፒ ተብሎ በሚጠራው አካባቢ በጥይት ተመቶ መገደሉ ተሰምቷል። ግድያው ዝርፊያ ሳይሆን ሆን ተብሎ የታቀደም ይመስላል። ደረሰኝ በጣም የሚዘገንን ገበያ መሃል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ። ትላንት አንድ ሰው በጣም ችግር ላይ ያለ ነው። በደቡብ አፍሪካ ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወግተዋል። መጀመሪያ ደቡብ አፍሪካውያኑ ሲቲዝን አረስት የሚሉት ዓለም ደግሞ ዚናፎቢያ ወይንም መጤጠል የሚለውን ስርና ምክንያቱ ነው። We don't want this as African people anymore. እነዚህ መጤ ከተባሉና ሱቅ ለሱቅ እየተዞረ ሱቃቸው የሚዘጋባቸው የሚደበደቡ የሚዘረፉ መጤ ተብለው ከተለዩት መካከል ኢትዮጵያ ዋነኞቹ ናቸው። በኢትዮጵያ የኤምኤምኤ ፋይት እንዲጀመር ያደረገው ጀግና ንቃተ ህሊና ዛሬ and that's fact that's scientific fact no matter what the outcome ንቃተ ህሊና ታሪክ ሰርተሃል you should be proud of yourself ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ስማ ይሄ የማይቀር ጥያቄ ነው። ያንተ ፋቨራይት ሚመር ማን ነው? ኢትዮጵያ ውስጥ ካሉት ሚመሮች ያንተ ጸድ የሚመር ነው? ፓትሮ ማጥቡቁት ለምን እኔን ያፈመስኳት? ለምን እኔን ያፈመስኳት? ከመጀመሪያም ጀምሮ ማለት ነው። ልስራብ ብሎኝ ነው የጀመረው። ሞት ልስራብ ብሎኝ ነው የጀመረው። ቃልን እንዳቀይር ስማ ካሁን በኋላ ቪዲዮ ስትሰራ በስነ ስርዓት ስራ። ፕላስ ደግሞ ሜንሽን አድርገህ ዝም ብለህ
ፕላስ ደግሞ ሜንሽን አድርግ ዝም ብለህ ለምን አይነኝ ያፈመስኳት ለመጨረሻ ጊዜ እድል ሰጥቼሻል እድል ሰጥተታል ለሱ አንተ አሁን ፊት ታይቷል በቃ እንግዲህ ይፈራኝም ነበር ፓትሮን ትገጥሟለህ እንዴ ነው አንቺ በቃ አሁንም ታቀሳስሪያለሽ ምን ላድርግ አቡጂ ምላሴ መተዳደሪያ አይደል በምን ልተዳደር